ከዚህ ሁሉ ብራንቾች ዳታ ከዚህ ሁሉ የፕሮዳክት አይነቶች እኔ እንዴት አድርጌ ነው ይሄኛው ፕሮዳክት ይሄን ያህል ተሽጧል ብዬ ማወቅ የምችለው? ያውም በየቀኑ እንዴት ይሆናል ይሄ የሚለው በኤክሴል ቦታ የለውም። እንዴት እንደሆነ ላሳያችሁ። ሰላም ቤተሰቦች እንዴት ናችሁ? በዛሬ ቪዲዮዬ ሁለትና ከዛ በላይ ብራንቾች እያሉን ፕሮዳክቶቻችንም ወይም ደግሞ የምንሸጣቸው እቃዎችም ደግሞ ሁለትና ከዛ በላይ ሲሆን እንዴት አድርገን አንደኛው ብራንች ወይም ደግሞ የፈለግነው ብራንች ምን ያህል እቃዎችን እንደሸጠ ማወቅ እንዴት እንደምንችል አሳያቸዋለሁ። ከዛም በተለየ ደግሞ በየብራንቹ ምን ያህል ፕሮዳክት ስንት እንደተሸጠ ኤክሴል ላይ እንዴት እንደምንሰራ አሳያቸዋለሁ። ተከታተሉኝ። ቅድም እንዳልነው እንደዚህ አይነት ዳታዎችን ለመስራት ሁለት የኤክሴል ፋንክሽኖችን ወይም ደግሞ ፎርሙላዎችን እንጠቀማለን ዛሬ። እነሱም ካውንት ኢፍን እና ካውንት ኢፍስን ነው። አንድ ባንድ እናያለን ማለት ነው። ይህንንም ለማድረግ እንደዚህ ወደ ኤክሴላችን ከገባን በኋላ ለምሳሌ የመጀመሪያውን እናያለን። እዚህ ጋር እንደሚታዩት ዳታዎቻችንን ለስራ ምቹ ካረግን በኋላ ወይም ደግሞ እንደዚህ ካመቻቸን በኋላ እንደሚታዩት ቀኖች አሉ፣ የብራንች አይነቶች አሉ። ኖርዝ፣ ኢስት፣ ዌስት ብለን እንደዚህ አስቀምጠናል። ሳውዝ ብለን አስቀምጠናል። ፕሮዳክቶች ደግሞ ላፕቶፕ ምናምን ብለን እዚህ ጋር ዘርዝረናል እንደሚታያችሁ እዚህ ጋር ማለት ነው። የሸጠው ሰው ደግሞ ሴልስ ፐርሰን እዚህ ጋር አለ፣ የተሸጡበት ዋጋ አለ። እዚህ ጋር ደግሞ የፔመንት ስታተሶቹ አሉ ማለት ነው። ስለዚህ እንደዚህ አይነት ዳታ ካለን ለምሳሌ በየትኛው ብራንች ምን ያህል እቃዎችን እንደሸጥን በቀላሉ ማወቅ እንችላለን ማለት ነው። ይህንንም ለማድረግ እንደዚህ ወደ ዳታችን ከገባን በኋላ እዚህ ጋር ለመስራት ስራውን ለማመቻቸት ማለት ነው ኢኳልቱ እንላለን። ካውንት ኢፍ ብለን እንፈልጋለን፣ እንደዚህ ያመጣልናል ማለት ነው። ካውንት ኢፍ ብለን እንፈልጋለን። ካውንት ኢፍ ካልን በኋላ አሁን ሬንጅ እንሰጠዋለን እዚህኛው ማለት ነው። ሬንጃችን የሚሆነው የብራንቾቹ ስም ነው ማለት ነው። ስለዚህ እሱንም ኮንትሮል ሺፍት ዳውን አሮው እናደርጋለን። እንደዚህ ከመረጥን በኋላ ኮማ እናደርጋለን። ኮማችን ካስቀመጥን በኋላ ክራይቴሪያ ያስቀምጥልናል። ክራይቴሪያውን በሁለት ወይ በሶስት መንገድ ማስቀመጥ እንችላለን። አንደኛው እዚህ ጋር ኢስት ብለን መጻፍ እንችላለን። ከዛም በላይ ደግሞ ኢስት ብለን መጻፍ ካልፈለግን ደግሞ እዚህ ጋር መተን መምረጥ እንችላለን ማለት ነው። ምክንያቱም እዚህ ጋር ስለተጻፉ እዚህ ጋር መተን ኢስት የሚለውን ፈልገን መምረጥ እንችላለን። ሶስተኛ ደግሞ እዚህ ጋር ስለጻፍኩኝ እዚህ ጋር መምረጥ እችላለሁ ማለት ነው። እዚህ ጋር መምረጥ እችላለሁ። እዚህ ጋር ልስቱ ስለዚህ እኔ እነሱን ሳይሆን ይሄኛውን እንጠቀመው። እዚህ ጋር ኢስት የሚል አለ። ኢስት የሚለውን እንደዚህ ከመረጥኩኝ በኋላ ክሎዝ አደርጋለሁ። ክሎዝ ካረኩኝ በኋላ ኢንተር እላለሁ ማለት ነው። ስለዚህ አሁን በኢስት ብራንቻችን በዛሬው ቀን 6 የሚሆኑ ፕሮዳክቶች ተሽጧል የሚል ሪዛልት እናገኛለን ማለት ነው። ወይም ደግሞ ዛሬ የሸጥነው በአጠቃላይ በኢስት እንደዚህ ነው ማለት ነው። ሌሎችንም እንደዚህ ብንቀያይር በዛ መልኩ ማግኘት እንችላለን ማለት ነው። በዚህ መልኩ መስራት እንችላለን ማለት ነው። ሌላኛው ደግሞ ካውንት ኢፍ ነው። ካውንት ኢፍን የምንጠቀመው ደግሞ ለምሳሌ አሁን እዚህ ጋር ያየነው በኢስት ብራንች ምን ያህል እንደሸጥን ቶታሉን ነው ያስቀምጠልን። ነገር ግን እንደምታዩት እዚህ ጋር የፕሮዳክት አይነቶች የተለያዩ ናቸው። ላፕቶፕ አለ፣ ታብሌት አለ፣ ፕሪንተር አለ፣ ሌላውም ነገር አለ ማለት ነው። ስለዚህ እነዚህን ሁሉ ለያይተን ማወቅ ከፈለግን ለምሳሌ ስንት ላፕቶፕ እንደተሸጠ፣ ስንት ፕሪንተር፣ ስንት ታብሌት እንደተሸጠ ለይተን ማወቅ ከፈለግን በዚህ ፎርሙላ ማወቅ እንችላለን ማለት ነው። ይህንንም ለማድረግ እንደዚህ ወደ ቦታው ከመጣን በኋላ ኢኳል ብለን ካውንት ኢፍስ እንለዋለን። ካውንት ኢፍስ የሚለውን ፎርሙላችን ከኤክሴሉ ከራሱ ከወሰድን በኋላ አሁን ይሄ ክራይቴሪያ ሬንጅ ዋን አስቀምጥልናል። ሬንጅ ዋን የሚሆነው ብራንቾቻችን ነው፣ ኦቪየስ ነው። ስለዚህ ወደ ብራንቾቻችን እንምጣና ኮንትሮል ሺፍት ዳውን አሮው እናደርጋለን። ከዛ ኮማ እናደርጋለን። ለዚህ የሚሆን ለሬንጅ ዋን ክራይቴሪያ ዋን አስቀምጥ ይለናል። ስለዚህ አሁን በኢስት ስንት ላፕቶፖች እንደተሸጡ በኢስት ብራንች ስንት ላፕቶፖችን እንደሸጥን ለማወቅ ከፈለግን ለምሳሌ ቅድም እዚህ ጋር ኢስት ስለጻፍኩኝ ወይ ደግሞ ሌላም መጻፍ እንችላለን። እዚህ ጋር ለምሳሌ እዚህ ጋር ጽፌ ቢሆን
እንደዛ ኖርዝም ብለን መጻፍ እንችላለን። እዚህ ጋም ኖርዝ ማለት እንችላለን። እኔ አሁን በኢስት ላሳያችሁ። ኢስት እመርጠዋለሁ። ከዛ በኋላ ኮማ አረጋለሁ። ኮማ ካረኩኝ በኋላ ክራይቴሪያ ቱን አስቀምጥልኛል። ክራይቴሪያ ቱ የሚሆነን አሁን የእቃ አይነቶች ይሆናሉ ማለት ነው። ወይም ደግሞ የፕሮዳክቶቻችን አይነቶች ይሆናሉ። ስለዚህ ላፕቶፕ ነው የፈለግነው እኛ። ኮንትሮል ሺፍት ዳውን አሮ እናደርጋለን። በዚህ መልኩ ሬንጁን ከመረጥንለት በኋላ ኮማ እናደርጋለን። ኮማ ካረግን በኋላ ለሁለተኛው ክራይቴሪያ ደግሞ ምን እናደርጋለን? ክራይቴሪያውን እናስቀምጥለታለን ማለት ነው። ለዚህም ደግሞ እንደቀደሙ ከዚህ መተን መምረጥ እንችላለን። እኔ የፈለኩት ላፕቶፕ ስንት ላፕቶፖች እንደተሸጡ ማወቅ ስለፈለኩኝ እሱን እመርጣለሁ። ከዛ በኋላ ብራኬቷን እንዘጋታለን። ከዛ ኢንተር እንላታለን ማለት ነው። ስለዚህ አሁን እቺ ካውንት ኢፍስ የምትለው ቃል ወይም ደግሞ የኤክሴል ፋንክሽን ምንድነው የምታሳየን ማለት ነው? በኢስት ዲስትሪክት በኢስት ብራንች ስንት ላፕቶፖች በዛሬ ቀን ተሽጠዋል የሚለውን ነገር በዚህ መልኩ ማግኘት እንችላለን። ለእንደዚህ አይነት ቪዲዮዎች ጠቃሚ መረጃዎች ፔጅን ፎሎ አድርጉ።